ሰላም የቃሪያው አሰራር ይሄን ይመስላል። አሁን ልንገራችሁ። እዚህ ጋር አንድ ራስ ቲማቲም፣ አንድ ራስ ሽንኩርት፣ አንድ ራስ ሎሚ፣ እዚህ ጋር ነጭ ሽንኩርት፣ ጅንጅብል፣ ቃሪያ አክደሩ አው ቀይ ቃሪያ አድርጋችሁ ወደ አሰራሩ መሄድ ማለት ነው። ብዙዎቻችሁ አልገባንም እያላችሁ ነበረ። እስኪ አሁን ደግሞ ልስራና እዩት ማለት ነው። ይሄው የቃሪያው አሰራር እንደዚህ አድርገን ጠብሰዋለን። ከጠበስነው በኋላ እናወጣዋለን። ማማሰያ ደግሞ ቀይር ይላላችሁኝ የእንጨት ተጠቅሜ ያለው ዘይት እንቀንሻለሁ። እንደምትወዱ ተስፋ አለኝ። እንግዲህ ምክራችሁንም ሰምቻለሁ። ደግሞ ፎሎ አድርጉኝ። ይሄው ይሄኛው ቃሪያውንና ነጭ ሽንኩርቱን ጅንጅብሉን ጠብሼ አውጥቼዋለሁ። አሁን ደግሞ ይሄው ሽንኩርቱንና ቲማቲሙን ለብለብ እናደርገውና እናወጣዋለን። ከዛ በብላንደር እንፈጨዋለን ማለት ነው። ሎሚውን ደግሞ ከላይ ጨምርበታለሁ። የምን ማባያ ነው ካላችሁ ደግሞ የሩዝ ማባያ ነው። ብዙዎቻችሁ ታውቁታላችሁ ማለት ነው። አሁን ደግሞ ቅድም ያወጣሁትን ሽንኩርት ነጭ ሽንኩርቱን አውጥቼው ነበረ። ቲማቲሙ ጋር አንድ ላይ መልሼዋለሁ። አሁን ደግሞ ክዝበራ ዝንጅብል ምንድነው የሚባለው በኢትዮጵያ ነው። ፍልፍል አስዋድ፣ ጨው፣ ማጂ ይሄ እንትን ነው የድንብላል ቅመም ነው። በቃ ድንብላል ቅመም ማለት ነው ይባላል። እንደዛ አድርጋችሁ በቃ ስሩና ሞክሩትና ደግሞ አስተያየታችሁን ንገሩኝ ማለት ነው። በጣም ይጣፍጣል። የባለፈውን ጨርሰን ይሄው ድጋሚ ደግሞ ብዙ ጓደኞች ስላሉ ነው። ሞክሩት። ዘይት ደግሞ አይበዛም። ድጋሚ ብትፈጩት አይበዛም ማለት ነው። ሞክሩና ይዘሙ። ይሄው በማሽን ፈጭ ነው ማለት ነው። አሁን ደግሞ እዛው መልሰን ትንሽዬ እሳት እናስመታዋለን ማለት ነው። ይሄው ትንሽ እሳት አስመታ ነው። እሳት ካስመታ ነው በኋላ አውጥተን የምንፈልግበት እቃ ላይ አድርገነው ለሳምንት ለ15 ቀን ፍሪጅ ውስጥ ቢቀመጥ ምንም ሽታ አያመጣም። በጣም አሪፍ ነው፣ ያቃጥላል። ቃሪያ አፍቃሪ ለሆናችሁ በጣም ነው የሚመቻችሁ። ሞክሩትና ደግሞ አስተያየታችሁን እንደዛው እንደተለመደው ኮሜንት ላይ ጻፉልን ማለት ነው። አሁን ይገብታችኋል ብዬ አስባለሁ። ምንም ሳልናገር ስለለቀኩ ደግሞ ይቅርታ አድርጉልኝ ማለት ነው። ይሄው ለምን አሰራሩ እንደዚህ አልቆ ይሄው በሩዝ እንደዛ አድርጋችሁ ትበላላችሁ ማለት ነው። ካልገባችሁ እንግዲህ ባለፈው እንድትደናገራችሁ አሁን ደግሞ ትደናገሩ ብዬ አምናለሁ። እዩት።